ሰላም እንዴት ናችሁ? ዩቲዩብ ዛሬም ባበደ ቪዲዮ መጥቼላችኋለሁ። ኢትዮጵያ ውስጥ ሆነን አዘም የምንጠቀምባቸው አሪፍ ምላቸው እቃዎች 5 እቃዎች በዛሬ ቪዲዮ ዘርዝርላችኋለሁ እና እኔም አምጥቼ እየተጠቀምኩባቸው ነው። ትርፋቸው ምን ያህል እንደሆነ ኢትዮጵያ ውስጥ ስንት እንደሚሸጡ እነግራችኋለሁ። እኔ ያመጣው ስለምሸጣቸው ነው፣ እናንተም ተጠቀሙ ብዬ ነው። እና ቀጥታ ወደ እቃዎቹ እንሄዳለን እና ዲቴል እነግራችኋለሁ ስለ እቃዎቹ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ። አንደኛ ላይ ያስቀመጥኩላችሁ ሰልፊ ስቲክ ነው። ብሉቱዝ ሪሞት ያላት ሰልፊ ስቲክ የምታገኙ $5 በላይ ነው። $5 በታችም ልታገኙ ትችላላችሁ። እኔ የምጠቀመው በስክሪንሻት አድርጌ ላስቀምጥላችሁ የመጣልኝ ናት። እቺ ሰልፊ ስቲክ እቺ ናት እና ተቀብያት ሪቪው ላሰራላችኋለሁ በቀጣይ ቪዲዮ። ያዘዝኳት $7.60 ነው። ወደ በኢትዮጵያ ብር ስንመታው አሁን ላይ ዶላር 160 ብር ነው። 7.61 ሲባዛ በ160 1200 ብር ነው የገዛው። እዚህ ኢትዮጵያ ውስጥ እስከ 2000 ብር ሸጣታለሁ እና እቺን ትመስላለች። እቃዋ ብታዟት ትጠቀሙባታላችሁ። የሚቀንሱም አሉ፣ እነሱንም ማዘዝ ትችላላችሁ። ወደ ሁለተኛው እቃ ስንሄድ ፒናይን ሄርሴት አብዛኞቻችሁ ታውቁታላችሁ። እቺኛዋ ናት ፒናይን ሄርሴት። እኔ የምጠቀማት ነው፣ ከዚህ በፊት ያመጣኋት። እናንተ አዛችሁት $8 እስከ $10 ናቸው። አብዛኞቹ ግን ቅናሽም ልታገኙ ትችላላችሁ። ይሄኛው 8.30 ነው። 8.30 ወደ 1000 ምናምን ብር ነው። እሱንም አምታችሁ ኢትዮጵያ ውስጥ እስከ 2500 ብር ልሸጡ ትችላላችሁ። ከሲልቨሩ ይልቅ በብላኩ ብታመጡት እኔ መክራቸዋለሁ፣ የብላኩ ይሻላል። በሶስተኛነት ደግሞ ያስቀመጥኩላችሁ ብሉቱዝ ኤርፎን ነው። ብሉቱዝ ኤርፎኖች በብዛት ታገኙታላችሁ። ብሉቱዝ ኤርፎን ብላችሁ ሰርች አድርጋችሁ ብዙ አይነቶች ይመጣላችኋል። ሚኒመም ያዩት $1 ከምናምን $2። ኤርፎን ስታዙ ግን መጠንቀቅ አለባችሁ። ኤርፎን ስታዙ ቅናሽ ስታገኙ ዘጥ ብላችሁ ማዘዝ የለባችሁም። ታይትሉን ሙሉ ማንበብና ሪቪው ማየት አለባችሁ። ሪቪው ለምን ታያላችሁ? አብዛኛው ጊዜ ከኔም ጓደኛ ጨምሮ የተሻወደው ኤርፎን ያዘዘ መስሎት ከቨሩን መጥቶለታል። ከዚህ በፊት ቲክቶክ ላይ ቪዲዮ ሰርቼላችኋለሁ። በመቀጠል ደግሞ እኔ ያዘዝኩት ኤርፎን ይሄኛው ኤርፎን ነው። በጣም ተመችቶኛል። $5 በሉት $4 ከምናምን ነው። ይሄ ወደ 700 ምናምን ብር ነው። 700 ምናምን ብር አምጥቼ እዚህ ኢትዮጵያ 1500 2000 ብር ሸጠዋለሁ እና በጣም ያዋጣኛል። ይሄ ማለት እጥፍ ማለት ነው። በመቀጠል ደግሞ በአራተኝነት ያስቀመጥኩላችሁ ስማርት ዋች ነው። ስማርት ዋች አብሶ ይሄኛው ተወዳጅ ነው። ይሄን ስማርት ዋች ስታዙ እንደ ኤርፎኑ መጠንቀቅ አለባችሁ። ማሰሪያው ምናልባት ሊመጣላችሁ ይችላል። ሌላም የተሸወደ ሰዎች በብዛት አሉ። ማሰሪያው ይመጣላችሁ ኤርፎኑ የሚመጣ መስሏቸው። ስለዚህ ይሄን ሰዓት ስታዙ መጠንቀቅ አለባችሁ። ይሄ ሰዓት $8 ከምናምን ነው። ወደ 1000 ምናምን ብር ኢትዮጵያ ውስጥ 2500 ብር ይሸጣል እና ብታዙት በጣም ታተርፉበታላችሁ። አምስተኛና የመጨረሻው እኔም ከዚህ በፊት 2 አምጥቼው የተጠቀምኩበትን እቃን ማሳያችሁ። ይሄ እቃ ሰሞኑን ራሱ አንቦክሲንግ ቪዲዮ ሰርቼላችኋለሁ። በጣም አተርፌበታለሁ። ይሄኛው እቃ ማለት ነው ሪንግ ማለት ነው። ቀለበት 20 ፍሬ ያለ እስከ 50 ፍሬ እስከ 100 ፒስም ማምጣት ትችላላችሁ። እኔ 20 ፒስ ነበር ያመጣሁት። $3 ነው የከፈልኩት። $3 አሁን ላይ ወደ 400 ምናምን ብር ነው። 400 ምናምን ብር በጣም ርካሽ ነው። ይሄን ቀለበት 20 ፍሬ ነው የሚመጣው። አያችሁት? እኔም አንድ እዚህ ጋር ተጠቅሜ ያለው 20 ፍሬ ነው የሚመጣው። 20 ሲባዛ በ100 ብር ብንሸጠው ራሱ ወደ 2000 ብር ይመጣል። ይሄን ደግሞ በ400 ብር ገዝቶ 2000 ብር ማትረፍ በጣም ብዙ ነው። ብታመጡትና ይሄን በጣም ትጠቀሙበታላችሁ። አብሶ ይሄን ቪዲዮ የምታዩ ተማሪዎች ከሆናችሁ ይሄን ትገዛላችሁ። ትምህርት ቤቶች መሸቀያ ይሆናችኋል። አንድ ቃል ልጨምርላችሁ። ይሄ እቃ የአብዛኞቻችሁ አምታችሁታል፣ አይቻለሁ ሪቪው። የሴቶች መዋቢያ ጆሮ ጌጥ፣ የእጅና የእግር የአንገት ምናምን አንድ ላይ የሆነ ፓክ የሆነ ማለትም ፓኬጅ የሆነ ቃሉ አብዛኞቻችሁ ፎቶ አስቀምጥላችኋለሁ። እዚህ ጋር በጣም የተለያዩ ናቸው። ዋጋቸውን አላየሁላችሁም ግን ርካሽ ናቸው። ኢትዮጵያ ውስጥ ሃርቴን ቢሆኑ 2500 ብር ተብያለሁ። ከዚህ በፊት እኔ ያዘዝኩትን ጸጥ ብዬ እስቲ ዋጋ ላጣራ ብዬ ስጠይቅ ሴቶች ኮስሞቲክስ 2500 ብር ብላኛለች። እኔ ግን ከአሊኤክስፕረስ ላይ በሰዓቱ ዌልካም ዲል ነበረኝ። $1 ነበር ያዘዝኩት። በጣም አዋጥቶኛል እና እሱን ብታዙት እመክራችኋለሁ። የዛሬ ቪዲዮአችን ይሄን ይመስላል። ላይክ ሰብስክራይብ ማድረግ እንዳይረሳ። ደግሞ በዚሁ ቪዲዮ ላይ አንድ ነገር ልንገራችሁ።
እዚህ ቪዲዮ ላይ ኮሜንት ላይ ጻፉ የፈለጋችሁትን እና ይሄ ቪዲዮ 100 ላይክ ያገኝ። ቀጣይ ጊቫዌ ይኖረናል። ጊቫዌ አሪፍ ጊቫዌ ነው የሚሆነው። ከዊነር አፕሊኬሽን ውስጥ ገብተን ኮሜንት ላይ ደስ ያላችሁ መጻፍ ነው። ማበረታታትም ከሆነ ምንም መጻፍ ነው። ሶ ፒክ ዊነር አፕሊኬሽንን ተጠቅመን ዊኑን እናወጣለን። ከዛን እሱ ጊፍት እንሰጠዋለን። የመጀመሪያችን ጊፍት ነው የሚሆነው።